በወጣቷ ቀነኒ ሞት ተጠርጥሮ ፍርድ ቤት የቀረበው አርቲስት አንዱዓለም ጎሳ የዛሬ ጉዳያችን ሆኗል። አርቲስቱ ባለስልጣናቱ ቅርቡ ናቸው ተብሎለታል። ምክንያት ሲባል የሙዚቃ አልበሙን ሳይቀር ስፖንሰር ያደረገለት አየር መንገድ ነው ተብሏል። አልበሙ ውስጥ ታዲያ እንዴት አንድ አማርኛ ሙዚቃ እንኳን የለም ተብሎ ተጠየቀ። መልሱን ይዘናል፣ ታደምጡታላችሁ። ዛሬ በዋዛ እንላቀቅም። በአንዱዓለም ዜማዎች አቆራርጠን እልፍ ስሜቶችን ከከባድ ሐዘን አጠገብ ጨለፍ እያደረግን እንራጫለን። በፍቅረኛው መቅናቱን አምኗል። ደጋግሜ ውሎሽን መጠየቄ አሰለቸሽ እንዴ ብሎም ይጠይቃል። በቅናት ያሳበደችውን እንስት የኔ ቆንጆ ይላታል በአፋን ኦሮሞኛ። ጥርጣሬሽ ብሶብኛል፣ ሰው ሲያይሽ ይጨንቀኛል፣ አንጀት የሚያላውሰውን ሂሪያ ሉቡን እንድንቃኘው ወደድኩ። በአንዱዓለም ጎሳ ዜማ ሩቅ እያሳሰብኳችሁ በቀነኒ ጉዳይ ያሉትን አዳዲስ ነገሮችም አወጋችኋለሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ተወዳጁ ድምፃዊ አንዱዓለም ጎሳ በዘመኑ ካሉ የኦሮሞኛ ሙዚቃ ድምፃውያን ተጠቃሽና ተወዳጅ ድምፃዊ ነው። ሙዚቃዎቹ እየተደጋገሙ ከመደመጣቸውና ሶሻል ሚዲያ ላይ ከመመላለሳቸው ብዛት የዘጠናዎቹን ድንቅ ዜማ ይተካከላሉ። እሱ ቢሊሌ ያለ ታሪክ ዘካሪው በሱ ምክንያት ኦሮሞኛ ሳይሰሙ ለዜማው እጅ የሰጡ የኦሮሞኛ አድማጮች እልፍ ናቸው። በመጠርጠር እየተሰቃየ ያለው አንዱዓለም ውሎሽን ደጋግሜ መጠየቅ የሰለቸሽ ይመስላል ይላታል። በቅናት እየተንገበገበ የሚወዳትን ሴት ለምን እንደሚቀና ለማስረዳት በሚመስል ገጋፋቹን ቆልማኪ ደጋግሜ ውሎሽን መጠየቄ ዋዚፍ ጋሜ በካታ ኒዴምታ ከንሱዳታ የደከመሽ ይመስላል ትሄጃለሽ እያልኩ ፈራሁ። ኡፍጎምሱፍ ያሉስዋንኪ ሸኪ ፊገነካታ ሲሻኩ ተመረታ በአንቺ ጉዳይ ራሴን ላሳምነው በሞክርም ጥርጣሬ ወደ እኔ ይሮጣል። አንቺን በመጠርጠር አብዳለሁ። ሂንደንዴኝ አንበሬዱ ሲላቸው ፎፍተማሳ ሻኪንኪስ ነተባሳ የኔ ቆንጆ ልስተካከል አልቻልኩም፣ ጥርጣሬሽ ብሶብኛል። ነምኑንዱምቱ ዮሲላሉ ለፔኮ ነታባታ ቀልቢንኮ ሲዛዘዳ ሁሉም ሰው ሲያይሽ ልቤ ይጨነቅብኛል፣ ቀልቤ ይሰስትሻል። ሂሪያ ልቡ ይፍቱዱ ከና አንቺ የልቤ ጓደኛ የጨለማ ብርሃን ኒአጭፉ ነንጎዲናና ጋድዱ ሃማ ኃጢአተኛ አታድርግኝ ክፉ ጥላ እያለ ይቀጥላል። ላለመቅናት ብዙ ቢሞክርም ሰው ሁሉ እያያት እየተረበሸ እንደሆነና ቅናት እየተከታተለ እያሳበደው እንደሆነ በማመን እዚህ ሙዚቃ ላይ ያለው ካራክተር ምንም እንኳን ለመተው ሁሌ ቢዳክርም መቅናቱን አምርሮ የጠለው አይመስልም። ቀድሜ መጠርጠሬ ጥሩ ነው፣ ግዴለም ክፉ ጥላ እንዳያጠላብንና እንዳንለያይ ቀድሜ መጠርጠሬ በኋላ ከመጸጸት ይሻለኛል ይላል። እጮኛውን ቀነኒን በመግደል ተጠርጥሮ እስር ቤት የሚገኘው አርቲስቱ ይሄኔ ምን አይነት ስሜት ሽው ያለበት ይሆን? ሐዘን ወይስ ጸጸት? እንጃ። ዛሬ ላይ የሚገኝበት ሁኔታ ላይ ሊገኝ እንደሚችል ባለመጠርጠሩ ይጸጸት ይሆን? ቆንጅየዋ እጮኛ ወደ ሞት የሚያመራ ጎዳና ላይ መራመድ መጀመሯን አለመጠርጠሩ እንደሚጸጽተውና ከካራክተሩ ጋር ስሜት እንደሚጋራ ገምታለሁ። ታዲያ እርሽኝ ሲል ያቀነቀነው አንዱዓለም ቀነኒን ይረሳት ይሆን? ምን ነው መጎዳትም ገደብ አለው። ለኔ አንቺን መተው ነው ይቅርታ ይላል። ማሎ እያለ ይማጸናታል። እባክሽ ማረኛ አትበይ፣ ለኔ የተወኝን መተው ነው የሚበጀው የሚለው አንዱዓለም ቀነኒን ይተዋት ይሆን? በሐሰት የተሰበረ ልብ እንደተሰበረ ሸክላ ነው፣ ተመልሶ አይድንም። ችግር ነው ከተለያየን፣ በጸጸት ራስሽን አትጉጂ። ካሁን ጀምረሽ ከምባሽ ጋር ከውስጥሽ አውጭኝ። አለመቀበሌ የይቅርታ ጥያቄሽን እሱ ራሱ ይቅርታ ነው፣ ማሰብ ነው ወደፊትሽን። ሆድ ከራቀ የትኛው መንገድ መራራቁ ይሻለናል፣ የሚያዋጣን እሱ ነው ይላል። በዚህኛው ጠጠር ያለ ሙዚቃ ብዙዎች የዚህ ሙዚቃ ግጥም እልፍ ያለ ሐዘን በውስጡ እንደተሸከመ ይስማሙበታል። ምን አይነት በደል ይሆን ልቡን እንደ ሸክላ እንክት አድርጎ የሰበረው? ይቅር በለኝና አብረን እንሁን ስትለው ይቅርታይማ ይቅር ማለቴ ነው ያስባለው። መራራቅን ያስመረጠ በደል እንደምን ያለ ነው ጃል? እንጃ
የደረሰበት ብቻ የሚያመው ህመም ነው ብሎ ማሎ እውነት አንዷለም ቀነኒን ከእንባው ጋር ከውስጡ ያስወጣት ይሆን? ራሷንም አጠፋች ሰውም ገደላትም አንዷለም እንደ ሰው ጸጸት ሊኖርበት እንደሚችል ግልጽ ነው እና በጸጸት ራሱን ላለመጉዳት ፈጥኖ ይወስን ይሆን? በሌላኛው ሙዚቃ ላይም ናፍቆትሽ ጎዳኝ አቅቶኛል መራቅሽ ይላል። ሆዴ አልቻለውም ሆዴ መላበኝ እስኪ ሲልም አቀንቅኗል። ሙዚቃዎቹ ሁሉ በሚሊዮኖች የተወደዱለት አንዷለም ይህ ሙዚቃው ሲሰማ ምን ነው ከእስር ቤት ሆኖ የቀነኒ ናፍቆት እንዴት እያደረገው እንደሆነ በነገረን ያሰኛል። ይሄ ሐሳብ የኛ ብቻም አይደለም። የቀነኒ አባት አንዷለምን አግኝቼ የምጠይቀዋለኝ ብለዋል። አንዷለም ለምን በኦሮሞኛ ቋንቋ ብቻ ትዘፍናለህ በሚል ለቀረበለት ጥያቄ በተለያየ ቋንቋ ለመስራት ችግር የለብንም፣ ግን የኛ ገና አልተነካም። ዓላማ የሚባል ነገር አለ። ሰው የሚያውቀውን ነገር ከሰራ ውጤታማ ይሆናል። ይሄ የኔ ማንነት ነው። እዚህ ያለው ምንም አልተነካም ሲል የመለሰው አንዷለም ጎሳ እንዳሁኑ ታዋቂ ድምፃዊ ሳይሆን በፊት ጋሪ እየነዳ ኑሮን ለማሸነፍ ድክ እንዳለ ሲናገር በኩራት ነው። ያለፈበት የመጣበትን ሕይወት ደስ እያለው ይናገራል። ታዲያ ቃሉን ለመስጠት ብቻ ነው የተወሰደው የተባለው አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት የመጀመሪያው ተጠርጣሪ ሆኗል። ተጠርጥሮ ከታሰረ ከ2 ቀናት በኋላም ትላንት ፍርድ ቤት መቅረቡን ራሱ ጠበቃው ገልጿል። ፖሊስ እስካሁን አሻራ ማንሳቱን፣ አስከሬኑን ወደ ሆስፒታል በመላክ የአስከሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገብ ጋር ለማያያዝ የሰዎችን ምስክርነት ለመስጠትና የአስከሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዷለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስከሬን ምርመራ እስኪደርስ በማለት ቢያንስ ለ13 ቀናት ድምፃዊው በማረሚያ ቤት እንዲቆይ ተወስኗል። የዋስትና መብት የጠየቀው ጠበቃው ጥያቄው ውድቅ የተደረገበት ምክንያት አንዷለም በግድያ ወንጀል በመጠርጠሩ ምክንያት እንደሆነና ማህበራዊ ሚዲያ ላይ እንዲህ ያለ ቁጣ ባለበት ሰዓት አንዷለም ከእስር ቢፈታ ጥሩ አይሆንም፣ ለዛ ነው ቢልም እስር ቤት እንዲቆይ መወሰኑ ይባሱኑ ብዙዎችን አስገርሟል። የቀነኒ አባት እንዳሉት የቀነኒ ደም እንደ ሃጫሉ ሆኖ እንዳይቀር ምኞታችን ነው። የፖሊስ ሪፖርቱ ተጠባቂ ጉዳይ ሆኗል። ታዲያ የፖሊስ ሪፖርቱ እንደወጣ እንዲደርሳችሁ ሰብስክራይብ ብታደርጉ መረጃው ቀድሞ ይደርሳችኋል። ለዛሬ ያልኩትን አበቃው። በቀጣይ በተሻለ ፕሮግራም እስከምንገናኝ ሰላማችሁ ብዝት ይበልልኝ።